ሰላም ጤና ይስጥልኝ። ሁሉ ሰላም ተመልካች እንደሁሉ ሰላም ተመልካች ነው። ቁርስ ላይ ቀለል ያለ ምግብ እንዴት እንደምሰራ ላሳያችሁ። ሽንኩርት አስቀምጫለሁ እና እዚህ ጋር ዘይት አደርግበታለሁ። ዘይት አደርጋለሁ። ዘይት ብዙ ሲበዛ ጥሩ አይደለም ለጤንነት እና ትንሽና እስከሚሸግር ድረስ ወይ ቀይ እስከሚሆን ድረስ እናበስለዋለን። ይሄን መሰቀል አለ እና ከዛ እየተመታ እንቁላል እዚህ ጋር ተባለ እንጨምራለን። ከዛ ትንሽ ነው ማስለዋለን እና ባህራት እንጨምራለን። በትንሽ እናደርጋለን። እዚህ ጋር ኮኮ ማደረኩኝ። ኦኬ እና እዚህ ጋር ደግሞ ከዛ በላይ ነው ታልኩ። ኦኬ እዚህ ጋር ደግሞ ይሄን ከስበራ አደረኩኝ። ከስበራ ጨዋለሁ። ስለዚህ ይሄን መሰለ ምግብ ለቁርስ ላይ ማዘጋጀት ትችላላችሁ። ቀለል ያለ ነው። ሁለት ነው ማለት ነው። ከብዳችሁ አይውልም። አበሻ እንደመሆናችን መጠን ደግሞ ዋናው ነገር ይገባል። ቃሪያ ነው። ቃሪያ ይጨምራለሁ። እንደዚህ ቃሪያ ይጨምርበታል። ዋው ያበላል። በቃ ከሰራ ማለት ነው። ጨው ማለት ምናምን እንደዚህ ዋይ ለሽ ምናምን የሚወጡ ሰዎች ካሉ እንደዚህ አይነት ምግብ ሰርታችሁ ፋብሪክ አድርጋችሁ ማብላት አለባችሁ። እና አሁን ደግሞ ጅብና ሳይላ መጨመር አለብን። ተሰርቶ ሳልቅ ይሄን ይመስላል። ተመልከቱ። ማሻአላህ አለይና እዩ ሹፍ ወላላ ማሻአላህ። እዚህ ደግሞ ያው ዘበኛው አለ ጋይሳችን ያው ቤተሰብ ሻይ እንደዚህ ሰርተናል። እና ይሄ ለአንድ ሰው ቁርስ ከበቂ በላይ ነው። እና ደግሞ በጣም ጨጓራችሁ እንዳይከብዳችሁ ምናምን በጣም ቆንጆ ነው። ሞክሩትና ቤት ቆንጆ እንደሆነ ታይቷላችሁ ማለት ነው። እዚህ ጋር ቃሪያ አለው፣ ሽንኩርት አለው፣ ጁብና አለው፣ ባህራት አለው እና ጥቁር ቆንዶ በርበሬ ሀባ ቆንዶ በርበሬ አለው እና ይሄን ይመስላል። አዩ ባለሙያ ነኝ። ወደፊት ባሌ ተመልከት ማለት ነው እንዴት ያለ ሙያ እንዳለኝ። አንተ ብቻ ና እንጂ እኔ እዚህ ጋር ባለሙያ ነኝ። ተመልከት እና መብታል መብላት ከፈለክ ጋብዝሃለሁ። ያው እንግዲህ እኔ መሰለ ምግብ ለቁርሴ ሰርቻለሁ። እናንተም ቁርሳችሁን ስትሰሩ ቀለል ያለ ምግብ፣ ሁልጊዜ እንጀራ መሆን የለበትም፣ ወጥ መሆን የለበትም። እና ያው በቃ ምርጥ ምግብ ሰርተናል። ይመቻችሁ። ባይ ባይ። መልካም ቀን